ከባህል ውጪ የሆነ ነገር ስለሆነ ይሄንን ጥያቄ እንኳን መልስ እንዳልችልም ባህልም አይደለም የሚልም ነገር ሊኖር አይችልም። አይደረግም አይባልም። አንዱ ነው ለምሳሌ ጠይቆ አንዱ ትዳር ፈልጋለሁ ብሎ ጋዜጣ ላይ ወጣና ወዲያው ይሄ ኮርት ማስታወቂያ ቆጣበት ወዲያው በነጋታው ወደ 1000 ስልክ ጥሪዎች ወጥቶለት እናንተ ሀገር ነው እንዴ ኢትዮጵያ ውስጥ ነው? ኢትዮጵያ ውስጥ እንኳን ኦኬ አገባለሁ ብሎ እንትን ሲያደርግ አገባለሁ እናንተ መልካም ነው ምናምንና እሱ ያው ዞሮ የትዳር ጥያቄ ጥሪ ነው። ምንም ሬሎ ግን 990ዎቹ ደዋዮቹ ወንዶች ናቸው። ምን ብለው ሚስቴን አግባልኝ አይኖርም። ይሄ አንደኛ ነገር በእኛ በጣም በነገራችን ላይ በእስልምና አስተምሮ ስትሄድ የሰው ልጅ ዝሙት ከኒካህ ውጪ ዝሙት ማለት ያው በክርስትናም ዝሙት ነው የሚባለው አይደለ? ዝሙት ሲያደርግ አንድ ሰው 90 ጅራት ይገረፋል ይላል። ከተረጋገጠ የመረጋገጥ እድሉ ግን በጣም ጠባብ ነው። ለምን? በጣም ብዙ ሰዎች ወደ ሀሜት ነው የሚሄዱት። ሰዎች አብሮ ስላወሩ አብሮ ስለተቀመጡ ወደዛ ነገር ይወስዳሉ እና ከተረጋገጠ ኢቨን ይሄ ክርና መርፌ የሚባል ነገር አለ አይደለ? እሱ ደረጃ መደረሱ ከተረጋገጠ 90 ጅራት ይገረፋል። ሲገሩን እርግጠኛ ላልሆን ይችላሉ፣ ግን ይገረፋል የሚል አውቃለሁ። ባለትዳር ሆኖ ኒካህ አድርጎ ግን ይሄን ነገር እያደረገ ከሆነ ይገደላሉ ነው። ይሄ ንግግር እንደዛ ሆኗል ማለት ሳይሆን ምን ያህል አሁን ባለንበት ዘመን ትዳር እየተረጋጋ አለመሆኑን ለመግለጽ ሰዎች የተጠቀሙት ይመስላል። አሁን ባለንበት አለ ኢትዮጵያ ውስጥ አሁን ሰሞኑን እንኳን በወጣው እንትን ይሄ ፍቺ በጣም የቼክና የፍቺ ክሶች ፖሊስ ጣቢያና ፍርድ ቤትን የሚያጨናንቀው ይሄ ነው። ግን ትልቁ ነገር በተቻለ መጠን የሰው ልጅ ወደ ትዳር ከመጣ በኋላ ተቻችሎ መኖር ይሄ መቻቻል የሚለውን ነገር መፍጠር መቻል አለብን እንጂ ሴንሲቲቭ ነው ሁሉም ነገር በዚህ ዘመን። የመጣያው እድሉ በጣም ሰፊ ሆኗል። አንደኛ እህቶቻችን በትዳር ላይ ያሉ የባልን ስልክ መነካካትን ያው እሱን አልደግፈውም። እኔ ሲጀመር ፓስወርድን እሰጣታለሁ ለሚስቴ፣ እሷንም ግን ማየት አልፈልግም። ይሄንን ግን እሰጣታለሁ። ብቻል ግን ይሄ ስፔስ የሚባለው ነገር ቢኖር ትዳር ውስጥ መሆን ከትዳር ውጪም ወደ ትዳርም ለመሄድ እንትን ስትል ስፔስ ካለው ምንም ከጎረጎርክ ምንም ነገር አታጣም። ትሄድ የሰው ልጅ እሱም ሳይፈልግ ሜሴጆች ይመጡለታል። ገባ ሪስፖንድ ያላረገው ሜሴጅ ሊመጣ ይችላል እና በዛ ነገር ላይ ያው መጠንቀቅ መቻል ነው። ለምን ከዚህ ሰው ጋር እንደማይፋቱ ከዚህ በኋላ በቃ የመጨረሻ ህይወቴ ከዚህ ጋር ነው ብሎ አምነው እንትን በቃ ስፔስ እየሰጠ መኖር ከቻልክ፣ በተለይ ደግሞ ትዕግስት። አሁን ትልቁ የትዳር ፍቺ የበለጠ ይሆናል ብዬ የማስበው ኢትዮጵያ ውስጥ ከትዕግስት ጋር የተያያዘ ቴዲሻ ትዕግስት የለንም። ወንዱም ትዕግስት የለውም፣ በተለይ ሴቶቻችንም ትዕግስት የላቸውም እና የመጀመሪያ ጊዜ አግብታ 40 ዓመት ብቻህን ኖረ ዛሬ ወደ አንተ ትዳር ስትመጣ እህቴ ለምሳሌ አንድ ሴት እኔ ሳገባ እኔ ዘዋሪ ከሆንኩ እኔ የሆነ ነገር ውስጥ ካለው ያን ነገር ከውስጤ እስከማወጣ ቢያንስ መታገስ መቻል አለባት። እሷ ከጓደኞቿ ጋር የምትገናኝ ከሆነ በተቻለ መጠን መቀነስ፣ ግን መታገስ አለብኝ። እኔ በእርግጠኝነት ነው የምነግርህ። 1-2 ዓመት አብሮ መኖር ከተቻለ ነገሮቹን እየተወከው ልጅ ስትወልድ ይሄ ቅናቱ ምኑም ስሜታዊ መሆኑም እየቀረ ይሄዳል እና ትዕግስት ትልቅ ነጥብ ነው። ኢትዮጵያ ውስጥ ያቺ ነገር የለችም እና መታገስ መቻል አለ። ኦኬ፣ እስኪ ወደ ቲክቶክ ላይ እንመለስ። እኔ እንደሚገባኝ መንሱሬ ከሀ እስከ ፐ በጣም በቀናነት የምታወሩት በጣም ቀና እንደምታዩት ነው። መንሱሬ በጣም ተጫዋች ሰው ነው። ከሰዎች ጋር ሰጣ ውስጥ ገብቶ ሲሰዳደብ አታዩትም። በመልካም ነገሮች ነው የምታዩት። መንሱሬ ምናልባት አሁን ከገባባት ከዚህ ጭቅጭቅ ውጭ እዚህ ሶሻል ሚዲያ ላይ በክፉ ከሰዎች ጋር ሲነጋገር ሰምታችሁ ታውቁ ካለ ታረማለሁ እስከማውቀው ድረስ። ግን በዛ መጠን አብዛኛው የምሳ ላይ የተጀመሩበት ዘመቻዎች ነው። ይሄ ከምን የመጣ ነው? ከጤነኛ ሰው ነው ብዬ አላስብም። ለምን ብትለኝ ቴዲ፣ እኔ በጣም ይሄ ምንድን ነው በእንግሊዝኛ የሆነ አሪፍ ወርድ አለው ጠፍቶብኝ ነው። በጣም ድንበሬን ጠብቄ ነው የምኖረው። ከማንም ጋር ከሶሻል ሚዲያ ላይ ካሉት ወዳጆቼ ጋር አብሬው ከምሰራው አብሬው ከምኖረው የየዕለት ኑሮዬን ከማከናውን ሰዎች ጋር ተጠንቅቄ ነው የምኖረው።
በጣም ስተኛ ሆኜ ከሰው ጋር ተለያይቼ አላውቅም። ተጠንቀቄ ስለምኖር ማለት ነው። ተጠንቀቄ ነው ስለ ነገሮችን ኮምፕሊኬት ማድረግ ሳይሆን በቃ ለሰዎች የሚመች ባህሪ ነው ያለኝ እኔ እና አንዳንድ ሰው ደግሞ አንተን መሆን ሲያቅተው እንዳንተ መሆን ሲያቅተው ወይ ደግሞ አንተ ያለህበትን የኑሮ ሁኔታ ማግኘት ሲያቅተው አንተ የሆንከውን ነገር ማድረግ ሲያቅተው ይቀናብሃል። ይሄ ቅናት የሚለው መንፈስ ደግሞ በጣም ከባድ መንፈስ ነው ቴዲ። የምትቀናበት ሰው ካለ ለዛ ሰው ብለህ የምታወራው ንግግር ራሱ እንትን ያደርጋል። ይሄ አለ አይደለ ክብርህን ያወርደዋል። በቃ በተለይ ትዳር ኑሮ ልጆች ኑሮ ሚስት እየሰማች የፈለገ ነገር ቢሆን ዛሬ ሚስት አጠገብውና አንተ ሶሻል ሚዲያ ላይ ቁጭ ብለህ ሰው ስትሰድብ፣ ሃይማኖት ስትሰድብ፣ ብሔር ስትሰድብ፣ ግለሰቦችን ስታንቋሽሽ የምትሰማህ ሚስት ትረስትሚ ነገ አንድ ነገር ዛሬ ለምን ላትናገር ትችላለች። ነገ ግን የሆነ ጭቅጭቅ ሲፈጠር እንደ ትልቅ ኢሹ አድርጋ የምትቀርበው ይሄንን ነው። ለምን ትልቅ ኢሹ ነውና። ይሄ ውሸት ነው። አሁን ሚዲያ ላይ ቁጭ ብሎ ባለትዳር ሆነው ሚስቱ እዛ ቁጭ ብላ እሱ በብልግና በጣም በብልግና የሚሳደበውን ስድብ እየሰማች ዝም የምትል ሚስት በእርግጠኝነት ነገ ከአንተ ጋር ችግር ቢፈጠር ይሄንን ነው እንደ ኤቪደንስ የምታመጣው። ሽማግሌዎቹ ጋር ቢቀመጡ ይሄን የተናሰው እንደዚህ እንውሰደው እስኪ። አሁን የሀገሬ ሰው ሲተርት እንያየን ነው። ባልና ሚስት ሆነን ይሰድቡናል። ባል ሲሰድበን ሚስት ማለት ፈንታ አብራት ሲሰድበን አይተናል። ስድብ ታዋጣለች። ለዚህ ይመስለኛል አባቶቻችን ሲተርቱ ለአፈ ግን አፍንጫ ድፍን ያስለታል ይላሉ። ወይም ደግሞ ሚስትና ባል ከአንድ ይቀዳሉ። ከሁለት አንዱ መርጠው ስል ምናልባት ሁለቱም አንድ ስለሆኑ በቃ ስለተቻቻሉ ስለተግባቡ ሊሆን አይችልም። እኔ ለምሳሌ በተለይ የሴቶችን ባህሪ መጽሐፍ ማነባለው እሰማለው፣ ከታሪኮችም እሰማለው፣ ከድራማም ራሱ ሰማ። በእውነት ከሴት እንደዚህ አይነት ነገር ብዙ ጊዜ አይኖርም። ግን ምንድነው የሚሆነው መሰለህ? ያ ሴት ለመኖር ሲል ለልጆቹ ሲል ወዶ እንዳይመስልህ ያን ንግግር መናገርህን የሚደግፍልህ ወዶ አይደለም። በቃ የሆነ ነገር የሚፈልግ ሰው ነው ያ ሰው ማለት ነው። እሱም እንደፈለገ እንደዚህ አይነት አንደበት ከአንደበቱ ሲወጣ ሚስት የምትደግፈው ከሆነ እርግጠኝነት የሆነ ነገር አለባቸው እንጂ እውነተኛ ትዳር አይደለም። ያ ነገር እውነተኛ ህይወትም አይደለም። የሆነ ነገር መኖር አለበት በእነዚህ ሰዎች መሀል። በቃ በተለይ እናንተ ሀገር ደግሞ ከሆነ እሱ ወይ ከዛ የሚጠብቀው ነገር ይኖራል ወይ እሷ ከሆነ ነገር ብቻ ዜር ሳምቲንግ የተሳሰረ ነገር በቃ ልታላቅቀው የማይችለው ነገር ስለሚኖር እንጂ በእርግጠኝነት ቴዲ እኔ ከአንደበቴ መጥፎ ነገር ሲወጣ ብሔር ስሰድብ፣ ግለሰቦችን ስሰድብ፣ ሃይማኖት ስሰድብ እኔ ጋር ቁጭ ብላ የምታደንቀኝ ሚስቴ አይዶንት ኖ እኔ ምን አንደበት የለኝም ለዛ ሰው። ግን በሴቶች ብዙ ጊዜ እንደዚህ አይነት ነገር አይሆንም። ከአንድ ነው የተወለዱት የሚባለው ከአንድ ነው ውሃ ነው የተቀዱት የሚባለው በመልካም ነገር ሳይ ነው እንጂ በእንደዚህ አይነት ነገር ከአንድ ሊሆን አይችልም። ብዙ ጊዜ ሴቷ ጋር ችግር አይኖርም። እንደዚህ አይነት ነገር እኛ ጋር ነው የሚበዛው። ሁለተኛው ተረትና ምሳሌ ነው የሚሆናቸው ማለት ነው። ሁለተኛው ተረትና ምሳሌ ነው የሚሆናቸው ማለት ነው። መንሱሬ በቀጣይ በህይወት ምንድን ነው እቅድህ? ብዙ ስራዎችን ትሰራለህ፣ ብዙ እንቅስቃሴ ውስጥ አለ፣ በመልካምም ስራ አለ። በነገራችን ላይ መንሱር ጀማል አንዳንድ ጊዜ ገብታችሁ የምታወሩት ወሬ እሱ የሚመለከተው እንኳን ባይሆን ነገር ግን ሊሳተፍበት ነገር እንኳን ባይሆን እሱ ያሉትን ፎሎወሮች ይዞ ለማምጣት ብቻ መሀላችሁ ቁጭ ይላል። ይሄን ታውቃላችሁ። ብዙ ቦታዎች ብቻ ሶሻል ሚዲያ ይህን ሰው የሚረዳኛል። አንተ ራስህ የተረዳህ አይመስለኝም ይህንን ነገር። እኔ ተረድቻለሁ። ለመሰለኝ ይሄን ልትረዱት ይገባል። መንሱሬ እሱ ጋር ያሉ ፎሎወሮቹ መጥተው ስለምታደርጉት ነገር በተለይ እርዳታ ስትሰበሰቡ ሰብአዊ ነገር ላይ ስታወሩ መሀላችሁ ቁጭ ብሎ ሀሳብ ባይሰጥም መሄድ እየፈለገ ረጅም ሰዓት ይቀምጣል እና ይሄ በጣም ድንቅ ባህሪ ነው። አንዳንዴ ትላልቅ ፎሎወር ያላቸው ሰዎች በልመና እንኳን በማይመጡበት ጊዜ አንተ እንደዚህ ያስብ አርቆ የሚያስብ ሰው ነው እና በዚህ በርታ። መልካምነት አይጓደል። በአንዳንድ ክፉ ሰዎች እንዳትሰበረው እንደማችል ጠንከር በል ያጠንክረን። ከዚህ በመነሳት ቀጣይ እቅድ ምንድን ነው? መንሱር ጀማል የትዳሩ ነግረኸኛል። እስካሁን ግልጽ ነው ነው የማስታወቂያ
እንግዲህ የተለጠፈው አንዳንድ ሰዎችን ያየ ምናምን ነው። ከዛ ጎን ለጎን በህይወት ምንድነው እያደረክ ያለው ምን ለማሳካት? እንግዲህ ፈጣሪ ካለ ያው ትልቁ ጎሌ ፕሬዝዳንት የመሆን ህልም አለኝ። ፕሬዝዳንት የመሆን ህልሜ ደግሞ ያው ስልጣን የሚሰጠው ከፈጣሪ ነው ብዬ ነው የማምነው እና ሰዎች የሚመረጡት በፈጣሪ ነው ብዬ ነው የማስበው። ምናልባት ፈጣሪ ለዛ ነገር ከመረጠኝ የመሆን ህልሙ አለኝ። ግን ህልም ማለት ህልም ነው ያው ታውቃለህ። ምናልባት ከእንቅልፍ ስትነቃ ያንን ህልም ፈጣሪ እውን ያደርግልሃል ወይ ደግሞ ያየው ህልሙ ነው ይቀራል እና አንዳንዴ ፕሬዝዳንት የመሆን ህልም አለኝ ብዬ ስናገር አንዳንድ ሰዎች የሚናደዱ ሰዎችን አያለው የሆንኩ መስሏቸው እና ይሄ ህልም ነው፣ ጀስት ህልም ነው። እንደገናም ደግሞ እኔን ፎሎ የሚያደርገኝ ከ3-4 ሚሊዮን በላይ ነው ያለው ቲቪ በፌስቡክ በቲክቶክ በፌክ አካውንትን ቆጥረው ለምንድን ነው እኔ ፖስት የማደርገው ነው ወዶ ፖስት የሚያደርጉት እና ለእነሱም የተጠነቀቅኩ ነው እኔ ቪዲዮ እንኳን የምሰራው። እዛ ጋር ሚሊዮን ሰዎች ብዙ እኔ ጋር 1 ሚሊዮን ሰው አይቶት 3 ሚሊዮን ቪው 2 ሚሊዮን ቪው ያለው ቪዲዮ አለ የኔን ቪዲዮ ወስዶ ማለት ነው አንዳንዴ እና እነሱም እኔ ነኝ ብዬ ነው የማስበው። የኔም ኮንትሮል የማደርገው በነገራችን ላይ የዚህ አካውንት ውጪ እኔ ሌላ ቲክቶክ የለኝም። ይሄ ብቻ ነው የኔ ቲክቶክ ባለቤት ሁኜ ሪስፖንስብል ወስጄ የምናገረው ማለት ነው። ይሄ ሰው ይሄ ፎሎ የሚያደርገኝ ሰው የሆነ ህልም ሊያስቀምጥ ይገባል። እኔ በ10 ዓመት ፕሬዝዳንት እሆናለሁ ካልኩ ዛሬ የሚሰማኝ ትውልድ ግን ለምን የ2 ዓመት እቅድ አያደርግም? የ3 ዓመት እቅድ የ5 ዓመት እቅድ ያቺን ሜሴጅ ለማስተላለፍና ሰው ጎል እንዲኖረው ይሄ ትውልድ እቅድ እንዲያቅድ ታውቃለህ። እቅድ ሲኖርህ አምላክህን ትፈራለህ። የሆነ ትልቅ ህልም ሲኖርህ ኦርቶዶክስ ከሆንክ ቤተክርስቲያን ትሄዳለህ፣ ሙስሊም ከሆንክ መስጊድ ትሄዳለህ፣ ፈጣሪህን ታመልካለህ፣ እናት አባትህን ታከብራለህ። ማሚ ዱዓ አድርጊልኝ፣ ይሄ ህልም አለኝ፣ ይሄ እቅድ አለኝ ብለህ ታስባለህ። እና ሰዎች ጎል ያለው ሰውና ጎል የሌለው ሰው በቃ ባዶ ነው ብዬ ነው የምወስደው። ያንን ከኔ እንዲወስዱ እያስተማርኩ ነው ብዬ ነው የማስበው። እና ፕሬዚዳንት የመሆን ህልም አለኝ። ግን በዚህ 2 ዓመት ወይ 3 ዓመት አይዶን ነው በኢትዮጵያ ህግ መሰረት የምርጫ በሚካሄድበት ሰዓት በፓርላማ በግል ተወዳድሬ ምናልባት ህገ መንግስቱ በግል ተወዳድሮ መግባት ይቻላል የሚል ነገር ከፈቀደልኝ በሰዓቱ በግሌ ተወዳድሬ ፓርላማ ገባለሁ። የፕሬዚዳንትነትን ነገር ፕራክቲስ አደርገዋለሁ ማለት ነው። ቢያንስ ፓርላማ ገብቼ በግሌ ነው። ግን ካልሆነ ግን ይሄ ነው አሁን ትልቁ እንደ እቅድ አድርጌ ያዝኩት። እኔ ይህን በፖለቲካ ቋንቋ ሳይሆን በጣም ብልህ ፖለቲከኛ ነን። ብልህ ያልኳን ብዙ ሰዎች ሊያረዱ ይችላሉ። አንዳንድ ሰዎች በፖለቲካው ረጅም ዓመት መኖር እየቻሉ እድሜያቸው ያጥራል። ምክንያቱም አላማቸው ትክክል ይሆናል። አላማቸውን የሚናገሩበት ጊዜ ግን ትክክል አይሆንም። አንዳንዴ አላማቸው የሚናገሩበት ጊዜ ትክክል ይሆናል፣ አላማቸው ግን ትክክል አይሆንም። ሴቲንግ የሚባል አለ፣ መቼት የሚባል ነገር አለ በስነሶፍ እና አንተ ፕሬዚዳንት ሆናለሁ ብላል እንኳንም ጠቅላይ ሚኒስትር ሆናለሁ ብላል። ኢትዮጵያ ኦልሬዲ የራሷን ጠቅላይ ሚኒስቴር ሹማለች እኮ። ከዚህ በኋላ ለጠቅላይ ሚኒስትር አይኖረንም። እኛ ወደን ፈቅደን 11 ሰዓት ወረፋ ይዘን ጠቅላይ ሚኒስቴር መርጠናል። ስለዚህ ሌላ ጠቅላይ ሚኒስቴር አይኖረንም፣ እንዲኖረንም አንፈልግም። ይሄ በጣም በለ አሁን ቀላል ነገር ይመስላችኋል ሰዎች ተናገሩ። በጣም በለ ፖለቲከኛ ነው። ይሳካል መስሎ ይሳካል። ምክንያቱም አንድ ሀገር ላይ ሲስተም ካለ ሀገር ላይ ትልቁ ነገር ሲስተም ነው። ብዙ ሰዎች ጠቅላይ ሚኒስትር ለመሆን የትምህርት ደረጃ ቢጠይቅ ዩኒቨርሲቲ የመጠስክ ዶክትሬት ዲግሪ ያለ ወይ ፕሮፌሰር ደረጃ ሳት ነው። ሲስተም ካለ ለምሳሌ የአሜሪካን የምታይ ዶናልድ ትራምፕ እድሜ ልኩን ቢዝነስ ነው። ከዛ በኋላ ደግሞ የቲቪ ላይ ሆስት ሆነ ያዘጋጀ የሰራ ሰው አሜሪካ ላይ ማንም ተዋጊ ሰዎች ሊበራን ጀምስ ነው ባስኬትቦል ተጫዋቾች ብታስቀምጠው ሲስተሙ ስላለ መምራት ይችላል። አሜሪካን ለማስተዳደር ይችላል። ዶክተራና ማንም ሊሆን ይችላል። ዋናው ሲስተም ነው። እኛም ሀገር ላይ ሲስተም ነው የሚያስፈልገን እያስባል። ሲስተም ማለት ፕሬዚዳንቱ ኖረ አንኖረ ሀገር እንደ ሀገር ሊያስቀጥል የሚችል ሰዎች ህዝቦች እንዳይባልጉ እንደምጋር ጊዜ የሚችል ተቋም ማለት ነው። ስለዚህ ማትሆንበት ምንም ምክንያት የለም። መንግስቱ ኃይለማርያም ከ4ኛ ክፍል የዘለለ እውቀት የላቸውም። 17 ዓመት ሲያስተዳድሩ ገብቷል። ምናልባትም ባልሳሳት በኢትዮጵያ ታሪክ እስከ ዩኒቨርሲቲ ድረስ ትምህርት ጨርሶ ተመርቆ ወረቀት ይዞ ሀገር ያስተዳድረው
ጠቅላይ ሚኒስትር ኃይለማርያም ደሳለኝ የስድስት ዓመቱ ፕሬዚዳንት ተስፋዬ ገብረኪዳን የስድስት ቀኑ ፕሬዚዳንት እሱም ከስምንተኛ ክፍል ያቋረጠ ሰው ተስፋዬ ገብረኪዳን ይባላል። ሰው የሚያውቀው 6 ቀን ሀገራችን የሚያስተዳድር የደርግ ባለስልጣን ነው። በተረፈ ፕሬዚዳንት ትሆናለህ። እግዚአብሔር ያሰብከውን መታመንከው ፈጣሪ ያሰብከውን ያሳካልህ። ግን እንዳረሰ አንተማ የግድ የፕሬስ ሴክሬታሪ የመምረጥ ስልጣን ካስለኝ ያው አንተ ነው የምትሆነው። ግን አይ ቲንክ በፕሬዚዳንት የሚሾም አይመስለኝም። እሱ ግን የራሴ ዲያስፖራውን አስነሳብሃል። ሼም ሆኖ እያሉ ሰላማዊ ሰልፍ እንዲወጡ ብለው ማለት ነው። ቴዲሻ በጣም በእውነት በጣም ደስ ቆይታ ነች። እያጠቃለልን ነው። ከዚህ በኋላ 2 ጥያቄ ብቻ ነው የሚቀረኝ። ከዛ የምትላቸው ነገሮች ካሉ ድል ይሰጣሉ። አሁን ከአንተ በታች ይችላሉ ሶሻል ሚዲያ ላይ የምታያቸው ወጣቶች ሊሆኑ ይችላሉ። አንዳንድ የምታያቸው የስነምግባር ጉድለት ያለባቸው ዜጎች ሊሆኑ ይችላሉ። ምንድን ነው የምታስተላልፍላቸው መልዕክት? የሚሰጣቸው ምክር ምንድን ነው? ስፔሻሊ ሶሻል ሚዲያ ላይ ያላችሁ ወንድም እህቶች አንድ ሬጅም ሆነ ትላልቁም ለምን እኔ አሁን ቲክቶክን